رب العالمين وبه نستعين على أمور الدنيا والدين وصلى الله وسلم على نور المبين وآله وأتباعه وأمته إلى يوم الدين وسلم تسليما كثيرا ما بعد السلام من الله عليكم ورحمة وبركاته الله سلام ولا تشلي السن الملك تنيعون عليه الصلاة والسلام تعمراته شيء يذكرنا الله سبحانه وتعالى كلنا الملك تنيع سيلك كلا يتعمر بجاتشون اللي كسر هذا الرجال حزبوت يعملوا باتشو زن يزوت لما توت ملك مرجع يونزند مرجع يونزند لتكتب تشاتشو يإيمان سنات قلبت يونزند أجاج يونزند تعمرات ستواتشوال لقد أرسلنا رسلنا بالبينات برجس إني عملك تنيوتشن بينات بمرجع لكنال بالمعجزات الظاهرات بالسبون معجزات والآيات الباهرات أسدم معني بوانا تعمر لكنات شوال كلهم نبي سلاك الله مرجع وانا نقر ستوطال ترى كلهم نبيات يزوت ميمتوس مرجع ጊዜውን የዋጀ ተጨባጩን ያመገናዘበ የማህበረሰቡን አስተሳሰብ የመጠነ ነው የሚሰጣቸው ማህበረሰቡ ከለመደው ከሚያውቀው ጋር የሚመሳሰል ግን የሚያሸንፍ ማያጀዙ عليه الانسان ሙዕጂዛ ስንል ሌሎቹ ሊያመጡት ሚሳናቸው ማለት ነው ለሌሎቹ ሚሳናቸውን ተአምር ይዘው ይመጣሉ ተጨባጫቸውን ይመስላል ለዛ ነው ነብዩላህ ሷለህ አለይሂ ሰላም ተራራን ሰንጥቃ የተወለደችላቸው ግመል ጋር የተዋሃደ ማህበረሰብ ጋር ስለተላቁ ነው ግመል ጋር የሚኖር ግመልን የሚያቅ ስለዚህ ተአምር ፈለጉ ግዙፍ ግመል ተራራውን ሰንጥቃ ወጣች ነብዩላህ ሙሳ አለይሂ ሰላም ሲላኩ ድግምት ያበደ ማህበረሰብ ነበር ድግምትን እንደ ትልቅ ጥበብ እንደ ትልቅ ተአምር የሚያይ ማህበረሰብ ነው እርሳቸው ግን እሱም ያሸንፍ ይዘው መጡ እጃቸው ሲያወጡት ነጩን ያበራል ዱላቸው ሲጥሉት እነሱ የጣሉትን ድግምት ውጣ ተመግባ ወደ ዱላ ዙራ የምትቀየር አብትሆን ነበር ነብዩላህ ሰለላሁ ዐለይሂ በተላኩበት ማህበረሰብ ዘንድ የሕክምና ሳይንስ ያበበበት የጥብላ አሻብ ከተላቀጠልን በማዋሃድ የተለያየ ሕክምና የሚሰጡበት ነው የታመመ አይን ያድኑ ነበር የቆሰለን ይጠግኑ ነበር ነብዩላህ ሰለላሁ በእጃቸው ሲነኩት አይነ ስውር አይኑ ይበራል የሞተን ይቀሰቅሳሉ በአላህ ፍቃድ እና በአላህ ፍቃድ ታዲያ ነቢያቶች ጊዜያቸውን የዋጀ ተአምር ይሰጣቸው ነበር ነብዩና መሐመድ አለይሂ ሰላቱ ወሰለም ለርሳቸው ደግሞ በርካታ ተአምራትን አላህ ሰጥቷቸዋል የተአምራቶቻቸው ሁሉ አስኳል ያው የሆነው የአላህ ቁርአን ነው ተአምራቱ ለየክፍለ ዘመኑ የሚቀዳ 1400 ዓመት እስካሁን ባለንበት ተቀድቶ ያልነጠፈ ተአምር እስከ ትንሣኤ የሚቆይ ተሰጥቷቸዋል እሱ ትልቁ ተአምር ግን ደግሞ ከዛ ጎን ለጎን ከዚህም በተጨማሪ በህይወት ቆይታቸው ማህበረሰቡ የሚያቀው ተአምር እጃቸው ላይ ተከስቷል ህዝብ ያየው ሰራዊቱ የተመለከተው ጨረቃን እስከ መሰንጠቅ እጃቸው ላይ ውሃ እስከ ማፍለቅ የፈሰሰን አይን ወደ ቦታው ወደ መለስ ምን ያላሳዩት ተአምር አለ ኢማም አልበይሃቂ ወልአስባሃኒ በርካታ ተአምራትን في دلائل النبوة ላይ መጽሐፋቸው ላይ በርካታ ጠቅሰዋል አንዳንዶቹ 7 ሌሎቹ እስከ 9 ቮሊዩም ሙጀለድ ጥራዞችን በተአምራቶቻቸው ላይ ብቻ ዘግበው እንመለከታለን ኢማም ኢብኑ ተይሚያ ሸይኹል እስላም ከ1000 በላይ ተአምራት አይተዋል ይላል ኢማም النووي في شرح مسلم ከ1200 በላይ ነብዩ ተአምረን በህይወት ዘመናቸው ተከስተዋል ከነዛ ያነሳን እየተወያየን ነው فذكر المعجزات ተአምራቶቻቸውን ያውሳን እንገኛለን አስተምሮት ምን እናወጣለን ዛሬስ ስለምናወራ መልእክተኛው ከእንስሶች ጋር የነበራቸው ትስስር እናያለን አሁን ምንናው አቡ ሰዒድ አልኹድሪ ያስተላልፉትን ዘገባ ነው አንድ ገጠሬ ፍየሎችን በረሃ ላይ ይጠብቃል ከመዲና ራቅ ባለ ቦታ ላይ ታዲያ አንድ ተኩላ መጣና ፍየሉን ነጥቆት ሮጠ ከሮጠ በኋላ ሊበላው ሲዘጋጅ ረኛው ይሄ ገበሬ ይሮጥና ይሄ ገጠሬ ይሮጥና ያስጥለዋል ፍየሉንም ይዞ ሲመለስ ዞር አለና ተኩላው ትክክለኛ ዘገባ ነው ነገራችሁ صحيح የሆነ ሐዲስ ነው ማውራላችሁ ኢማም አህመድ ያወሩት ኢማም ሼኽ አልባኒ صحيح ያሉት ሐዲስ ነው ዞር አለና ذئቡ ተኩላው ረኛውን አናገረው አተንተዚዑ ርዝቀን ሳካሁ الله ኢለይ አላህ ወደኔ ያመጣልኝ ሲሳይ ካፊ ነጥቀት ወስዷል አለው ተነገስኩ ይላል ገጠር ذئبون يتكلم بكلام الانسان
የሰውን ቋንቋ የሚናገር ተኩላ ጉድ ነው አልቋል ስል ከዚህ የበለጠ ጉድ ልንገርህ አለው መሐመድ አለ بين النخلات በቴምር ዛፎች መሃል የሚኖር وبين حرتين የተጠበሱ የመዲና ፀሐይ የመታቸው የጠቆሩ ተራሮች አሉ በእነሱ ውስጥ የሚኖር መሐመድ አለ يحدث الناس بما سبق وبما يأتي ያለፈን ታሪክ ነግራቸዋል የሚመጣውንም የሚነግራቸው መሐመድ አለ ብሎ ጠቆመኝ ተገረምኳል ይሄ ገበሬ ይሄ ገጠሬ ፍየሌን ሰበሰብኩና እየነዳ ወደ መዲና ቀና እውነት መሆኑን ለማረጋገጥ ከመዲና አንድ አካባቢ ፍየሎቹን አስቀምጦ ወደ መልእክተኛው አለይሂ ሰላቱ ሰላም አቀና ነብዩ ፈልጎ አገኛቸው ተጠጋና የተከሰተውን ክስተት አጫወታቸው መልእክተኛው አለይሂ ሰላቱ ሰላም ሰሃቦቹ እንዲጠሩ ታዘዘ الصلاه الجامعه የሚባል ጥሪ አለ ይሄ ጥሪ ከባድ ነገር ሲከሰት ጦር ሊዘምቱ ሲሉ ወይም ጠላት ሲያጠቃ ትልቅ ነገር ሲከሰት የሚደረግ ጥሪ ነው الصلاه الجامعه ተጠራ መስጂድ ሞላ ሰሃቢ ልክ መስጂድ ሲገቡ አንድ እረኛ ገጠሬ ቆሟል መልእክተኛው አለይሂ ሰላቱ ሰላም ከሱ ጎን አሉ ከዛ ምንድነው የተከሰተው ይሄ ግለሰብ ለምን ነው እሳቸው ጥጌ ቆመው ከዛም ኩል አራቢ አንተ እረኛ ተገጠሬ ወይ ያየውን እስኪ ንገራቸው ይረኛ የተከሰተውን ክስተት ለሰሃቦቹ ተረከ ተኩላው እንዴት እንዳናገረው ተኩላው ስለ ነብዩ ሰለላሁ ዐለይሂ ወሰለም የተናገረው ነገራቸው ሰሃቦቹ ተደመሙ በርካታ ሺህ ሰሃባ የታደመበት ታሪክ ነው መነግራችሁ ከዛም ነብዩ ሰለላሁ ዐለይሂ ወሰለም ልክ ተናግሮ ሲጨርስ صدق እውነቱን አለህ እረኛ والذي نفسي بيده ተመልከተ ረሱል ባላንስ ነው የሚሰሩ ደሞ እንዳናመልካቸው ድረሱልን ብለን እንዳንጣራ ነፍሴ በእጁ በሆነችው አላህ እምላለሁ لا تقوم الساعه ساعه ይድቋት ቆመም ትንሳኤ አትከሰተም حتى يكلم السباع الانسان سباع የዱር አውሬዎች የሰው ልጅ እስኪያናግሩ ድረስ በሰው ቋንቋ ቂያማት ቆመ የሰው ልጅ ዱላው ጫፉ እስኪያናግር የጫማው ማሰሪያ እስኪያወራው ድረስ ቂያማት ቆመም አሉ ረሱል አለይሂ ሰላቱ ሰላም ነብዩ ሰለላሁ ዐለይሂ ወሰለም በርካታ ሰሃቦች በታደሙበት የገጠሬው ምስክር እንስሳት እንኳን ስለሳቸው ያላቸው ነውና ገለጡላቸው እነና መሰል ተአምራቶች ሰሃቦቹ ስነልቦና ዘንድ ኢማን ዘንድ ሊጨምረው የሚችለው ነገር ተመልከቱ ትክክለኛ የሆነ ዘገባ قد فصلنا الآيات ኛቋንቀሶችን አብራርተናል لقوم يوقنون لم ያረጋግጡ ሰዎች እኛ አብራርተናል ይላል አላህ ከዚህ ምን እንማራለን አንደኛ ነብዩ ሰለላሁ ዐለይሂ ወሰለም እንስሳውስ እንኳን የሚያቋቸው ዛፉ ተራራው የሚያናግራቸው ነብይ መሆናቸው ሁለተኛ ረሱል ሰለላሁ ዐለይሂ ወሰለም እንዲሰማው ብለው አይደለም የሚያወሩ ትክክለኛው መረጃ ከትክክለኛ ሰዎች አንደበት ነው የሚያዘግቡት አንድ ገጠር እኮመጡ እንዲያለይ ቢሉ በቂ ነበር ራሱ እንዲናገር አደረጉት ራሱ በተደመመበት መንፈስ እንዲያስተጋባ አደረጉት አለይሂ ሰላቱ ወሰለም በአስተምሮታቸው በርካታ ምናወጣው ተምሳሌቱን በርካታ ነው ቀጣይ ትምህርቶችም ይሄን የበለጠ ይገልጥልናል ወሰለላሁ ዐለይሂ ወባረከ አለ ነብይና መሐመድ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ ያላህ ሰላም እዝነት ሁላችን ላይ ይስፈን في ذكر المعجزات የመልእክተኛውን ተአምር ተለያዩ ክፍሎችን ይዘከር እንገኛለን ካሁን በፊት እንዳልነው አላህ Subhanahu Wa Ta'ala ነቢያቶችን በተለያየ ተአምር ልኳቸዋል ለቀድ አርሰልና ሩሱለና بالبينات እኛ በርግጥ መልእክተኞቻችን بالبينات በማስረጃ በማረጋገጫ ልከናቸዋል بالمعجزات الباهرات والآيات الظاهرات ግልጽ በሆኑ ተአምራቶች ነቢያቶች ተልከዋል ሙዕጂዛት ተሰጥቷቸዋል ይዘውት የመጡትን መልእክት ያረጋግጥላቸው ዘንድ ለተከታዮቻቸው ኢማን ይጨምር ዘንድ ለማህበረሰቡ ያሳመኑበት ዘንድ ተአምራትን አላህ Subhanahu Wa Ta'ala ለነቢያቶች ሰጥቷል ሙዕጂዛት ما يعجز عليه الانسان ياتي بمثله አምሳያውን ሌሎች ሊያመጡት የሚሳናቸው ተአምር ተሰጥቷቸዋል ነቢያቶች የተሰጣቸው ተአምር ግዚያቸውን የዋጀ ተጨባጫቸውን ያማከለ የማህበረሰቡን አስተሳሰብ የመጠነ ነበር ረሱሉ አለይሂ ሰላቱ ሰላም ከተሰጣቸው ትልቁ ሙዕጂዛ ቁርአን
ተጨማሪ በርካታ ተአምረን በህይወት ዘመናቸው ተከስቷል። ጨረቃን እስከ መሰንጠቅ፣ እጃቸው ላይ ውሃ እስከ ማጥለቅ፣ የታመመን እስከ ማዳን፣ የፈሰሰን አይን ወደ ቦታው እስከ መመለስ ምን ያላሳዩት አለ። እንስሳውን ያናግራሉ፣ ዛፉን ያወራሉ። ተአምራታቸው በርካታ ነበር። ኢማም አልአስበሃኒ ወኢማም አልበይሀቂ في دلائل النبوة የነብይነት መረጃ በሚለው በርካቶችን ጠቅሰዋል። ሼኹ ልእስላም ተይሚያ ከአንድ ሺህ በላይ ተአምራት አይተዋል ይላል። ኢማም ነወዊ في شرح ሙስሊምን ባብራሩበት መጽሐፍ ላይ ከ1200 በላይ ተአምረን እንዳሳዩ ዘግበዋል። ከፈለዎቹ 7 ጥራዝ ቮሊዮ ወጀለድ ሲጽፉ በሳቸው ተአምር ብቻ ሌሎቹ እስከ 9 ጽፈዋል። ተአምራታቸው ብዙ ነው የተከሰተው። ዛሬ ተጨማሪ አውሳላችኋለሁ፣ አስተምሮም እናወጣለን። አንዴ ከአንሷር ጎሳ የሆኑ ቤተሰቦች እርሻዎቻቸውን ማሳዎቻቸውን የሚያጠጡበት አንድ ግመል አላቸው። ይህን ግመል ውሃ ይጭኑታል፣ ያመጣሉ፣ ማሳውን ያጠጣሉ። አንዴ ግን ይህ ግመል እምቢ አለ። ልክ እንደ ውሻ ሆነ፣ ተናካሽ ሆነ። አኩርፎ አንድ ጥግ ነው የሚተኙ። ውሃ በምን ያምጡ? ኢኮኖሚካሊ ደካማ ናቸው። ማሳው እየደረቀ ነው። ችግር ረሃብ ሊወርሳቸው ነው። መፍትሄው የት ነው? ወደ ነብዩ አለይሂ ሰላቱ ሰላም መጡ። ተመልከቱ፣ ስለ ግመል አቤቱታ ሊያቀርቡ። ያ አላህ መልእክተኛ፣ እኛ እኮ ግመል አለን። ይህ ግመል ግን ውሃ እንጭንበት ነበር፣ አሁን ግን እምቢ ብሎ አስቸገረን፣ ምን ይሻላል አሉ። መልእክተኛው አለይሂ ሰላቱ ሰላም قال قوموا እንግዳ እንሄድ አሏቸው። መልእክተኛው አለይሂ ሰላቱ ሰላም እነዚህ ሰዎች ይዘው ሌላ ሰሃቦችም ከጎናቸው አሉ፣ አብረው ወደ ማሳው ገቡ። ልክ ሲገቡ ሰዎቹ ፈሩ። ያ ግመል እንደ ውሻ ተናካሽ ሆኗል። የአላህ መልእክተኛ ሊድንገት የሆነ ነገር ቢያረጋቸው ፈርተዋል። የአላህ መልእክተኛ ሆይ አትግባ፣ فإنه صار مثل كلب الكليب ተናካሽ አውሬ ውሻ መስሏል፣ ላንተም ፈራላህ፣ ለፕሊስ አትግባ አሏቸው። የአላህ መልእክተኛ ምን አሉ? قال ችግር የለም አሏቸው። እኔ ጋር ችግር የለብኝም፣ no problem አሉ። ልክ ሲገቡ ማሳው ግመሉ ከርቀት ሲያቸው ድንገት ብድግ አለና ሩጦ መጥቶ እግራቸው ላይ ስጁድ ወረደ፣ ተደፋ። መልእክተኛውም ጠጋሉና ራሱን ደባብሰው አፉ ላይ ልጓሙን ከተው አስረውት ወደ ስራ መለሱት። ረሱል አለይሂ ሰላቱ ሰላም ይተአምር በሰሃቦቹ ስብስብ የታየ ነው። ግመልን ሸምግለው ወደ ስራ መልሰውታል። አስገራሚ ነው ይሄ። ያኔ ስጁድ ሲወርዱ ሲሰግድ ሲያዩት ሰሃቦች ደንግጠዋል። ከዛም ወደ አላህ መልእክተኛ ዞሩልና ያ አላህ መልእክተኛ ወይ እቺ እንስሳ የማያገናዝቡት ለአንተ ስግደት ከወረዱ እኛ ለምን ለእርሱ አንሰግድም አሏቸው። ነብዩ አለይሂ ሰላቱ ሰላም ቦታቸውን ያውቃሉ፣ ደረጃቸውን ያውቃሉ። ይሄ አላህ መብት መሆኑን ጠንቅቀው ያውቃሉ። አንድ ሰው እኮ ለሰው ሊሰግድ አይገባው። ከአላህ ውጭ አንድ ሰው ለሌላው መስገድ ቢፈቀድ ኑሮ ሚስት ለባሏ እንድትሰግድ አዝ ነበር አሉ። ለምን? لعظم حقه عليها እሱ ከሷ ዘንድ ካለው መብት የተነሳ እንድትሰግድለት አዝ ነበር። ግን አይቻልም። ባል ቤቱን ጠብቆ ልጆቹን ተንከባክቦ የቤቶቹን ሸፍኖ ሚስቱን ጠብቆ የሚወስደው ኃላፊነት ትልቅ ነው። እናት 9 ወር ታረግዛለች፣ አባት እድሜ ልክ ያረግዛል ይባላል። ምን ማለት ነው? ከተወለደ በኋላ ዱም መመገብ እሱ ነው፣ ሲታመም ማሳከም እሱ ነው፣ ልጆቹ ቁም ነገር እንዲደርሱ መልፋት፣ ትምህርት ቤቱ ጣጣው ሲድራቸው፣ ከትዳር በኋላ ችግር ሲፈጠር ገብቶ ልባስ ሲሰጥ ትልቅ ሪስፖንሲቢሊቲ አለ። ሰው ለሰው እንዲሰግድ ቢፈቅድ ኖሮ ሴት ለባሏ እንድትሰግድ ፈቅድ አዝ ነበረ። ግን ሰው ለሰው አይሰግድም አሉ አለይሂ ሰላቱ ወሰላም። ከዚህ ተአምር ምን እንማራለን? አንደኛ ረሱል አለይሂ ሰላቱ ወሰላም እንስሳት እንኳን የሚያከብሯቸው መጥተው እግራቸው ላይ ስግደት የሚሰግዱላቸው የተከበሩ የአላህ መልእክተኛ መሆናቸው፣ ይሄም ደግሞ ከርሳቸው ነብይነት የአላህ መልእክተኝነት ማረጋገጫ አንዱ መሆኑን እንመለከታለን። ሁለተኛ መልእክተኛው አለይሂ ሰላቱ ወሰላም ለማህበረሰቡ ችግር እልባት ሰጪ ነበሩ። ያኔ ያ ሲፈጠር በቃ አግባቡት ሌላ ነገር ልትል ትችላለህ ነው ቆም ስራቸውን ትተው ያሉበትን ተጨባጭ ትተው ቆመው መልእክተኛው አለይሂ ሰላቱ ወሰላም ተነስተው ሶሉሽን ለመፍጠር መልእክተኛው አለይሂ ሰላቱ ወሰላም ተንቀሳቀሱ።
ግመልን ሸምግለው ልጓሙን አጥልቀው ወደ ስራ መለሱት። ያ ማሳ መጠጣት አለበት ቤተሰቡ ከረሃብ ከችግር ከርዛት መዳት ስላለበት ምናውጣው አስተምሮ በርካታ አላህ እሳቸው ፈለግ ምን ከተለ ያርገን ከርሳቸው ጋር ጀነት ውስጥ ከሚቀመጡት አላህ ያርገን። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። በርካቶችን ተመልክተናል እንዴት ጨረቃ